ነፍስ ካወቅኩ ጊዜ ጀምሮ ይህን ድምጽ እየሰማሁ ነው ያደግኩት። ብዙዎቻችንም መዝሙሮቹን ለዘመናት አዳምጠናቸዋል። ይህን ዘማሪ ብናስበውስ በኦርቶዶክስ ተዋሕዶ ሃይማኖት ከ40 ዓመታት በላይ ያገለገለው መዝሙር ስንል ከአይምሮአችን የማይጠፋው ሊቀ መዘምራን ይልማ ኃይሉ ውልደቱ በአዲስ አበባ በተለምዶ ኮንጎ ሰፈር ተብሎ በሚጠራው ቦታ ነው። ገና በልጅነቱ የጸሎት ሰው ከነበሩት አያቱ ሰንበትን በቤተ ክርስቲያን ማሳለፍ፣ ማስቀደስና በጸሎት መቆምን ተምሯል። ጸናጽል፣ ማህሌቱና ወረቡን አያቱ ሲወስዱትም ይሰማ ነበር። በስዕልና በተለየ የማስተማር ክህሎት በማገልገል ከሚታወቁት እናቱ ብዙ ቀስሟል። በስዕል በተለይም በቀለም ቅብ የተካነ ባለሙያም ነው። የደብረ ጽጌ ቅዱስ ዑራኤል ስዕላተ ጥበብ የስዕል ፍቅር እንዲያድርበትም አድርጎታል። ሰንበት ትምህርት ቤት የተማረበት ቅዱስ ዑራኤል ቤተክርስቲያን ለሕይወቱ መንገድ የሚሆኑት ብዙ ዕውቀት የሰበሰበበት የመጽሐፍ ቅዱስ ቃልን የተማረበትም ነው። ሊቀ መዘምራን ይልማ ኃይሉ 2 መጽሐፍትን ጽፏል። ታዲያ የእግዚአብሔርን ቃል ባስተማረባቸው መዝሙሮቹ ተክዘናልም ተደስተናልም። የይልማ መዝሙሮች እንደ ሰበዝ የሚመዛቸው የመጽሐፍ ቅዱስ ቃላትን ከላይ በተቸረው የዜማ ጥበብ ያስዋባቸው ናቸው። ልዩ በሆነ ድምፁና አዝያዝያሙ ለሚሰሙት ከሩቅ ይጠራሉ፣ ከሁካታ አውጥተውም ያገድማሉ። በነገራችን ላይ ይህን የዘመናት ባለውለታ አንተ እያልኩ ስናገር እርሱ በአንደበቱ ያለውን ምክንያት አድርጌ ነው። ቅዱስ ያሬድን እንኳ አንተ ነው የምንለው፣ ዘማሪያንንም እንደዛው። በተጨማሪም የስዕል ባለሙያ መሆኑ አርቲስት ያሰኘዋልና ለአርቲስትም አንቱታ አይገባም ያለውን ወስጄ ነው። እናም በመንፈሳዊ ትዝታችን ውስጥ ትልቅ ቦታ ያለው ሊቀ መዘምራን ይልማ ኃይሉ ከእግዚአብሔር በተቸረው ጸጋ መጽናኛ የሆኑ ሐሴታችንንም የሚያጎሉ ስጦታዎችን ስለሰጠን እናመሰግነዋለን። ከዚህም በላይ የአገልግሎት ዘመኑን እንዲባርከው እንመኛለን። ቀድሞ በልባችሁ የሚመጡ መዝሙሮቹን እየጻፋችሁ መልካሙን ተመኙለት።